ምን ይደንግጥ በግርምሽ በግርምዬ ብዬሽ እግዚአብሔር ውለዱ ክበዱ ከማን ጋር ከግርምሽ ጋር ወንድሜ እኮ ነው ይውለድ ይክበድ ከደረሰ ማን ነው ደረሰ ስራ የለሽም እንደ አንቺ ስራ የለሽም 10 ብር ሰጥቶ በለሽ እኔ አንቺ 7 ዘር ማወቅ አለብኝ ስላይነ ብርሃን ሰጥህ ነበርኩ ትራፊኩ ካየኝ ግን ያስቀጣኛል አረቅጣት የሚባል ነገር የለም እሙዬ ደንብ ነው የጌታ ደንብ ወጥቷል አሃ ለትራፊኩ ሰጣችሁ ከነሱ ነው የምንቀበለው እኔ እቀጣለሁ ግዴለሽ ግማሹን እኔ እከፍልልሻለሁ ተዋከ ምን ያህል ትከፍላለህ ከምስጭኝ ግማሹን ያህል እከፍላለሁ በልስን ካለ ድርቅና እግዚአብሔር ይስጥሽ ሰውዬ ዛሬ ዞር በልኝ ታስዘኛለህ ቀበቶ ሰሪ ሙዬ ስላይነ ብርሃን ሰፈራችንን ለመድካው ሌላኛው በከንቱ ብየዋለሁ ምን ይሄው ጮሃለሁ ምንም አይዞ ቆጣ ካላልክ ራብን ታስታግሳለህ ወደ ስራው ይመለሱ ደንበኞቹ እንዳያመልጡት ስላይነ ብርሃን ለጠላውን ሰብስቢ አዋራታው ይይብል ለጠላሽን ሰብስቢ ለጠላውን ሰብስቢ አዋራ ያቦነርሽብን ነው ሲሉሽ አቅመ ደካማ ሴት ያትሰሚም እሺ ቆይ አንተ ታያለህ እንዴ ባይ ከናንተ ቤት አይኔ ይጠፋል ይቅርታ በጣም ይሄው ለማንኛውም እግዚአብሔር ይስጥሽ ድረቃ በልጅ ልመናና ቁጣ ረሃብና ቁንጣን አብሮ ሄዱ አሁን ብር እንጂ ምክር አያስፈልገኝም እርሶ ደግሞ ቁንጣን ያቃሉ ለመሆኑ ልመናና ቁጣ ረሃብና ቁንጣን ግጥም ነው እኮ የጻፉት አውቀዋል አሳተሙት ሰይደስውር ነው ኢብራሂም ያጣው ሰይደስውር ነፍሴ ሰላም ነው እግዚአብሔር ይመስገን ጆኒ ይባላለሁ ጆኒ ሌባው እንዴ ምን አልከኝ ሰፈር ቶኒ ሸጋው ጆኒ ሌባው እንደሚባሉ ሰምቻለሁ እንደሚሰርቁ አንተ መጠንቀቅ አለብህ አሉ እንዴ ፀሐዩ ዝናቡ ትንብሎ ታመጣውን ከየት እንዴ ቢሰርቁ ምን ታረቃለህ ሌቦች አሉ ሳይው የሚያምኑ ብፁዓን ናቸው ብያለሁ እኔም ሰምቻለሁ ከፍ ምን ነው ውሻ እኮ መስሎኝ ነው እኮ ውሻ መስሎኝ እኮ ብሩሽኔታ ከዚህ የባሰ ብሩሽ አለ ይዘዋር እንደምትዞረው ብሩሽ ራስ ሰምቻለሁ ደግሞ ነገረኛ ነው ለሰው ወሬኛ ነው ነገረኛ ነው ተደባዳቢ ነው እያልክ እንደምታወራ ሰምቻለሁ ማኔ አዎ አንተ ዘነዘና ዶማ ብርሌ ራስ ዞር ዛሬም ከነዚህ ሰዎች ስድብ አዳንሽ ገላገልሽኝ በእውነት ገላገልሽኝ እንደው አላስቀምጥ ብለውኝ ነበር አይዞሽ በሽቶሽ ነው ያወቅኩሽ የትናንት ይሆናል እንጂ ዛሬ እንኳን አልተቀባውም ነበር ወይ ተጋጠልኩ ስላይነ ብርሃን ሄሎ ሶፊት ላይ ነው ቆምኩ ተጋበል የሰው ቢሮ ነው ያለው ስላይነ ብርሃን የሰው ቢሮ ላይ ነው የቆምከው ስላይነ ብርሃን አረ በቢሮ አትኩራ ቢሮ ባዳ ነው ስላይነ ብርሃን ፈቀቅ በላ ማን አትጣሉ እስቲ ጠጋ ብለህ ቁም ለዛሬ ስላይነ ብርሃን ጭምስራውን አንዱ ወገን አትጩ ምንድነው ምን ሆነ ነው አትጩ ትንሽ እሳት ቃጠሎ እሳት ድምጽ እንዴት ተረፈ ምን ያገናኛል ቆዳና ድምጽ ደግሞ ቆቀስ በላ የኛ እኮና ማማ እኮ ማስደማመጥ አልቻልንም እኮ በሰፈራችን ምን ነው ስብሰባ አላችሁ ያ ነው ልመና ነው ወገን ነግበኔ ብላችሁ ያላችሁ አረ ቀለማት ታብዛሽ ቀለማት ታብዛ ሳሳርኩ እንደሱ ነው የሚባለው ሳሳርኩ እሺ ትሾፍ ያለሽ ነው አንተ ሆነብኝ ነው ያየው ትንሽ ምናምን ነው የሚባለው እንደዚህ አይነት ነገር አለ
እግዚአብሔር ይስጥሽ። ሳለም እንደሰጠሽ ሳትለምኝ ይስጥሽ። እግዚአብሔር ይስጥሽ። እግዚአብሔር ያቆይሽ። እግዚአብሔር ይስጥሽ። ስራዬ ነብራን ስራዬ ነብራን ስራዬ ነብራን ስራዬ ነብራን ስራዬ ነብራን ሌባ አንተ እኮ ነው በምርኩዝ ነክሰህ ልጅቷን ያዳንካት። ከኛ ከዚህ አቅራቢያ ሁለት ሌቦች አሉ። ቶኒ ሸጋውና ጆኒ ሌባው ይባላል። ቶኒ ሸጋው ቆንጆ ነኝ ብሎ ሴቶቹን በወር ያዛል። ጆኒ ሌባው ታዲያ ቦርሳቸው ሙልጭ አድርጎ አይለካም። ተደራጅተዋል በለኛ። ታዲያ አንተ የምር ነው ምኑ እግር የምር ነው ስል እግር ንግግር እውነቴን ነው ስል ሁለቱም ሌባ ናቸው።